Ethio Connect YouTube channel. በዩኤንኤችሲአር ተመዝግቦ ከሆነ እና ወደ ሶስተኛ ሀገር ማለትም ወደ አውሮፓ፣ ካናዳ፣ አውስትራሊያና አሜሪካ በዩኤንኤችሲአር በኩል መሄድ የጊዜ ጉዳይ ብቻ ይመስሎታል? እንግዲያውስ ይህንን ይወቁ። ዛሬ ስለ ወደ ሶስተኛ ሀገር ማለትም ወደ አውሮፓ፣ ካናዳ፣ አውስትራሊያና አሜሪካ ለመሄድ በዩኤንኤችሲአር በኩል የሚደረጉ ሂደቶችና ትክክለኛውን እውነታዎችን እገልጽላችኋለሁ። የተሳሳቱ አመለካከቶች፣ የብዙ ዓመታትን መዘግየት ምክንያቶች፣ እነማን በትክክል እንደሚመረጡ እና ብዙዎች ለምን ባኑበት ሀገር እንደሚቀሩ እናወራለን። ስለ ወደፊቱ ሌላ ውሳኔ ከማድረጋችሁ በፊት ይህንን ቪዲዮ ይመልከቱ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦቼ፣ በብዙዎቻችሁ ጥያቄ መሰረት ይህንን የዛሬውን ቪዲዮ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ ማንንም ለመውቀስ የታለመ አይደለም። ዩኤንኤችሲአር ስደተኞችን ለመርዳት ይሞክራል፣ ግን የአቅም ውስንነቶች አሉት። ብዙ ስደተኞችና ጥገኝነት ጠያቂዎች ዩኤንኤችሲአር ስርዓት እንዴት እንደሚሰራ መረጃዎች የላቸውም። ይህም ለህመም፣ ለግራ መጋባት፣ ለተስፋ መቁረጥና ለአደገኛ ውሳኔዎች ይዳርጋቸዋል። እውነታውን ማወቅ የሁላችንም መብት ነው። ወደ ሶስተኛ ሀገር ማለትም ወደ አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በዩኤንኤችሲአር በኩል መሄድ ማለት ምን ማለት ነው? ወደ ሶስተኛ ሀገር መሄድ ማለት ወደ ትውልድ ሀገራቸው ለመመለስ ለማይችሉ ወይም ባሉበት ሀገር መላመድ ማለትም መኖር ለማይችሉ እና በአሁኑ ወቅት ባሉበት ሀገር ቀጣይነት ያለው የጥበቃ እርዳታ ለሚያስፈልጋቸው ስደተኞች በሶስተኛ ሀገር ቋሚ መፍትሄ የመስጠት ሂደት ነው። ወደ ሶስተኛ ሀገር መሄድ በጣም ጥብቅ የሆኑ መስፈርቶችን ለሚያሟሉ ስደተኞች ብቻ የሚቀርብ ውስን መፍትሄ ሲሆን በዓለም አቀፍ ደረጃ እድሉን የሚያገኙት ከጠቅላላው የስደተኛ ቁጥር 1% የሚሆኑት ብቻ ናቸው። መስፈርቶቹ የሚወሰኑት በተቀባይ ሀገራት ሲሆን ትኩረትም የሚሰጠው ለየት ያለ የጥበቃ ፍላጎትና ከፍተኛ ተጋላጭነት ላላቸው ስደተኞች ነው። ዩኤንኤችሲአር በየአንዳንዱ ስደተኛ ሁኔታ በየጊዜው በመከታተል ወደ ሶስተኛ ሀገር እጩ ሊሆኑ የሚችሉትን ይለያል። አብዛኞቹ ስደተኞች የማያውቁት እውነት ወደ ሶስተኛ ሀገር መሄድ የስደተኝነት መሰረታዊ መብት አይደለም። እንዲሁም የስደተኝነት ዕውቅና ላላቸው ማለትም የዩኤንኤችሲአር ሰማያዊ ካርድ ላገኘ ሰው ሁሉ የሚሰጥ ዕድል አይደለም። ቦታዎቹ ቁጥር በጣም ውስን በመሆኑ ስንት ስደተኞችን መቀበል እንዳለባቸው የሚወስኑት ራሳቸው ተቀባይ ሀገራቱ ናቸው። በአብዛኛው ሁኔታዎች ወደ ሶስተኛ ሀገር ለመሄድ የሚታጩት የዩኤንኤችሲአር ሰማያዊ ካርድ ላላቸው ዕውቅና ያገኙ ስደተኞች ብቻ ነው። ገና የስደተኝነት ዕውቅና ለማግኘት በመጠባበቅ ላይ ያሉ ጥገኝነት ጠያቂዎች ብዙ ጊዜ ወደ ሌላ ሀገር እንዲሄዱ ፋይላቸው ሊቀርብ አይችልም። በልዩ ሁኔታዎች፣ በጣም አስቸኳይ በሆኑ ወይም ከፍተኛ አደጋ ባላቸው ሁኔታዎች ላይ ብቻ ጥገኝነት ጠያቂዎች ወደ ሌላ ሀገር እንዲደረጉ ይችላል። በዩኤንኤችሲአር ስደተኝነት ዕውቅና ሰማያዊ ካርድ ማግኘት ማለት ወደ ሌላ ሀገር ለመሄድ ዋስትና አያሰጥም። ብዙ ሰዎች አንዴ ስደተኛ ተብለው ዕውቅና ካገኙ በቀጥታ ወደ አውሮፓ፣ አሜሪካ፣ ካናዳ ወይም አውስትራሊያ እንደሚሄዱ ያምናሉ። ይህ ግን ፍጹም ስህተት ነው። በግብጽ ካለው የስደተኞች ቁጥር ጋር ሲነጻጸር ወደ ሌላ ሀገር ለመግቢያ የሚሰጡት ቦታዎቹ ቁጥር እጅግ በጣም አነስተኛና ውስን ነው። ባለፉት ጥቂት ዓመታት ውስጥ በግብጽ የሚገኘው ዩኤንኤችሲአር በሺዎች የሚቆጠሩ ስደተኞችን ወደ ሌላ ሀገር ለመላክ ስደተኞችን ለሚቀበሉ ሀገራቶች አቅርበዋል። ለምሳሌ በፈረንጆቹ አቆጣጠር በ2024 ዓመተ ምህረት ከ3000 በላይ ሰዎች ብቻ ናቸው ከግብጽ ተነስተው በዩኤንኤችሲአር በኩል ወደ ሌላ ሀገር የሄዱት። ዩኤንኤችሲአር ጥያቄውን ቢያቀርብም የመጨረሻውን ውሳኔ የሚያስተላልፉት እንደ አሜሪካ፣ ካናዳ፣ የአውሮፓ ሀገራት ወይም አውስትራሊያ ያሉ ተቀባይ ሀገራት ናቸው። እነሱም የሚቀበሉትን ሰው የመምረጥ ሙሉ ስልጣን አላቸው። ይህም ማለት በግብጽ ካሉት ስደተኞች መካከል ወደ ሌላ ሀገር የሚሄዱት በጣም ጥቂት በመቶኛ የሚቆጠሩት ብቻ ናቸው። አብዛኛው ስደተኛ ለዓመታት እየጠበቀ በግብጽ ይቆያል። ማለትም ግብጽ ከ1.2 ሚሊዮን በላይ የተመዘገቡ ስደተኞች ካሉ እና በዓመት ወደ 3000 የሚጠጉቱ ወደ ሶስተኛ ሌላ ሀገር የሚሄዱ ከሆነ ይህ ማለት በየዓመቱ እድሉን የሚያገኙት 0.25 በመቶ ከ1 በመቶ በታች የሚሆኑት ብቻ ናቸው ማለት ነው። በቀላል አነጋገር ከ1000 ስደተኞች መካከል በየዓመቱ የሚሄዱት 2 ወይም 3 ሰዎች ብቻ ሊሆኑ ይችላሉ። ስደተኞች ግራ የሚጋቡትና ተረሳ
ያስደስተናል ብለው ተስፋ የሚቆርጡትም በዚህ ምክንያት ነው። ይህ እንዲህ እንዳለ የአሜሪካ መንግስት ስደተኞችን አልቀበል በማለቱ ምክንያት UNHCR ወደ ሌላ ሀገር ይልክ የነበረው የስደተኞች ቁጥር በከፍተኛ ሁኔታ ቀንሰዋል። ባለፉት 10 ዓመታት ውስጥ ዩናይትድ ስቴትስ አሜሪካ በUNHCR ስደተኞችን ወደ ሌላ ሀገር ማስፈር ፕሮግራም አማካይነት ከፍተኛ ቁጥር ያላቸውን ስደተኞች በመቀበል ግንባር ቀደምነቱን ያስተበቀች ነበረች። በየዓመቱ በ10 ሺዎች የሚቆጠሩ ሰዎችን ከብዙ ሀገራት በመቀበል ከጦርነት ከስደትና ከአደጋ ለሚሸሹ ወገኖች ተስፋ ስትሰጥ ቆይታለች። በ2024 ዓመተ ምህረት ብቻ አሜሪካ ወደ 100,000 የሚጠጉ ስደተኞችን ተቀብላለች። ይህም ባለፉት 10 ዓመታት ውስጥ ከፍተኛ ቁጥር ነበር። ይሁን እንጂ በአንድ ወቅት የተስፋ መንገድ የነበረው ይህ ሂደት አሁን ወደ ረጅምና እርግጠኛ ያልሆነ መጠበቅ ተቀይሯል። ይህም የዓለም አቀፍ ስደተኞችን ዳግም ማስፈር ፕሮግራሞች ምን ያህል አስቸጋሪ እንደሆኑና የሀገራት የፖሊሲ ለውጦች በሺዎች የሚሳተፉ ሰዎች ላይ እንዴት ተጽዕኖ እንደሚያሳድሩ ያሳያል። ይህ በመሆኑ የተነሳ UNHCR ለስደተኞች መፍትሄ ይሆናል ያለውን ፕሮግራም ተግባራዊ አድርጓል። ይህም ተጓዳኝ መንገዶች ይባላል። ተጓዳኝ መንገዶች ማለት በUNHCR ስደተኞችን ወደ ሌላ ሀገር መላክ በተጨማሪ ስደተኞች በህጋዊ እና በተደነገገ መንገድ ወደ ሶስተኛ ሀገር የሚገቡባቸው አማራጮች ናቸው። እነዚህ መንገዶች ስደተኞች ራሳቸውን ችለው እየሰሩ ዓለም አቀፍ ጥበቃ የሚያገኙበትና ለችግራቸው ዘላቂ መፍትሄ የሚሰጡ ናቸው። እነዚህ መንገዶች ከUNHCR የዳግም ማስፈር ፕሮግራም ፍጹም የተለዩ አማራጮች ናቸው። ተቀባይ ሀገራት የራሳቸውን የውድድር መስፈርት የሚያወጡ ሲሆን ማን ወደ ሀገራቸው መግባት እንዳለበት የሚወስኑትም እነዚሁ ሀገራት ናቸው። ከዳግም ማስፈር በተለየ መልኩ UNHCR በእነዚህ መንገዶች ላይ ስደተኞችን የማስኬድ ቀጥተኛ ተግባር የለበትም። ይልቁንም ከሌሎች ባለድርሻ አካላት ጋር የማስተባበር ሚና ብቻ ነው ያለው። ስደተኞችና ጥገኝነት ጠያቂዎች ከሚመለከታቸው ሀገራት ጋር በቀጥታ መገናኘትና ማመልከት ይችላሉ። ለነዚህ እድሎች ሁልጊዜም የUNHCR ሪፈራል ማግኘት አያስፈልግም። ተቀባይነት የሚገኘው በሀገራቱ የኢሚግሬሽን ሕግ፣ በአመልካቹ የሥራ ክህሎት ወይም በሀገሪቱ ባለው የቤተሰብ ትስስር ላይ ተመስርቶ ነው። የተቀባይ ሀገራት መንግስታት ብቸኛው ውሳኔ ሰጪዎች ናቸው። UNHCR በእነዚህ ሀገራት ውሳኔ ላይ ተጽዕኖ ማሳደር አይችልም። እንዲሁም ስለ አመልካቾቻቸው ሁኔታ ሁልጊዜ መረጃ ላይኖረው ይችላል። የአማራጭ መንገድ እድሎች የሚከተሉትን ሊያካትቱ ይችላሉ። 1. ከቤተሰብ ጋር ዳግም ግንኙነት። ቤተሰብ ዳግም ግንኙነት ማለት ተለያይተው የቆዩ የቤተሰብ አባላት ለምሳሌ ልጆች፣ ባል ወይም ሚስት እና ወላጆች ተመልሰው የሚገናኙበት ሂደት ነው። በአጠቃላይ የቅርብ ቤተሰባችሁ በአውሮፓ፣ በሰሜን አሜሪካ ወይም በአውስትራሊያ በህጋዊ መንገድ የሚኖር ከሆነ በልዩ የኢሚግሬሽን መስመሮች አማካኝነት የቤተሰብ ጥያቄ ማቅረብ ይቻላል። 2. የሥራ ዕድል መንገዶች። የሥራ ዕድል ፕሮግራሞች ማለት ልዩ ሙያ ወይም ክህሎት ያላቸው ስደተኞችና ጥገኝነት ጠያቂዎች በሶስተኛ ሀገራት ውስጥ ያሉ የሥራ ዕድሎችን በቀጥታ እንዲያመለክቱ የሚፈቅዱ አሰራሮች ናቸው። 3. የትምህርት ዕድሎች መንገዶች። እነዚህ ስደተኞችና ጥገኝነት ጠያቂዎች ወደ ሶስተኛ ሀገር ገብተው የከፍተኛ ትምህርታቸውን እንዲቀጥሉ የሚፈቅዱ ዕድሎች ናቸው። ለነዚህ ዕድሎች ተቀባይነት ለማግኘት የአመልካቹ የትምህርት ደረጃና የቋንቋ ችሎታ እንደ መመዘኛ ያገለግላሉ። 4. የግል ስፖንሰርሺፕ መንገዶች። ይህ ስርዓት ስደተኞች ወደ ሶስተኛ ሀገር እንደ ካናዳ፣ አውስትራሊያ ወይም አሜሪካ የሚሄዱበት መንገድ ሲሆን ሁኔታውን የሚያስፈጽመው ግን UNHCR ሳይሆን በእነዚያ ሀገራት የሚኖሩ ግለሰቦች ወይም ድርጅቶች ናቸው። በተቀባይ ሀገራት የሚኖሩ ግለሰቦች፣ ቤተሰብ ስብሰቦች ወይም መንግስታዊ ያልሆኑ ድርጅቶች ለምሳሌ አብያተ ክርስቲያናት ወይም መስጂዶች አንድን ስደተኛ ወይም ስደተኛ ቤተሰብ ኃላፊነት ወስደው ወደ ሀገራቸው የሚያስገቡት የህጋዊ መንገድ ነው። እነዚህን ዕድሎች እንዴት እንደምታገኙት፣ ምንም መስፈርቶች ማሟላት እንደሚያስፈልጋችሁ በዝርዝር ማወቅ የምትፈልጉ ከሆነ ሐሳባችሁን አሳውቁኝ እና ለዚህ የሚሆን ቪዲዮ አዘጋጅላችኋለሁ። በተስፋ እና በእውነታ መካከል ያለው ልዩነት። በብዙ ስደተኞች ዘንድ በUNHCR ላይ የሚታየው ቅሬታ የሚመነጨው ድርጅቱ ካለው ትክክለኛ ስልጣን ካለመረዳት ነው። UNHCR ጥበቃ የመስጠትና የመመዝገብ ኃላፊነት ቢኖርበትም ሰዎችን ወደ ሌላ ሀገር የመላክ ወይም የጉዞ ፈቃድ የመስጠት ሙሉ ስልጣን የለውም። ድርጅቱ እንደ መተላለፊያ መንገድ ሆኖ ያገለግላል እንጂ የሌላ ሀገርን በር የመክፈት ቁልፉ ያለው በተቀባይ መንግስታት እጅ ነው። ብዙዎች የስደተኝነት መታወቂያ ሰማያዊ ካርድ እንደ መጓጓዣ ቲኬት ይቆጥሩታል። እውነታው ግን ይህ ካርድ በግብጽ ውስጥ ህጋዊ ጥበቃ ማግኛ ሰነድ እንጂ ወደ ሌላ ሀገር መሄጃ ዋስትና አይደለም። ሌላው ትልቁ ስህተት ወደ ሌላ ሀገር በጥቅም ተከተል በቆይታ ዘመን የሚሰጥ ይመስላቸዋል። በግብጽ ለ10 ወይም ለ15 ዓመታት ስለቆዩ ብቻ ተራዬ ደርሷል ብለው ያስባሉ። እውነታው ወደ ሌላ ሀገር ለመሄድ በUNHCR የሚወሰነው በትዕግስት ወይም በቆይታ ብዛት ሳይሆን በተጋላጭነትና በአስቸኳይ የጥበቃ ፍላጎት ላይ ነው።
ለምሳሌ ለ10 ዓመት በሰላም የኖረ ስደተኛ ቢኖርም ዛሬ የመጣና ለሕይወቱ አስጊ የሆነ የጤና ችግር ያለበት ሰው ቅድሚያ ይሰጠዋል። የሀገራት ደህንነት ምርመራና ኮታ ቁጥር በሚስጥር የሚጠበቅ በመሆኑ ሂደቱ ለብዙዎች ግልጽ አይደለም። በዚህም ምክንያት ስደተኞች ፋይላችን ተደብቋል ወይም ተዘንግቷል ብለው ያስባቸዋል። ወደ ሶስተኛ ሀገር ለመሄድ ብቁ የሚያደርገው እውነታ በሚኖሩበት ሀገር ለረጅም ጊዜ መቆየት ወደ ሌላ ሀገር በዩኤንኤችሲአር በኩል ለመሄድ ብቁ አያደርግም። እንደ ዩኤንኤችሲአር ገለጻ ወደ ሌላ ሀገር መሄድ እንደ አውቶቡስ አገልግሎት ለሁሉም የሚቀርብ ሳይሆን እንደ ሕይወት አዳን ጀልባ በጣም አደጋ ላይ ያሉ 1% ስደተኞች ብቻ የተዘጋጀ ነው። ለቀሪው 99% ስደተኛ መፍትሄው በሚኖሩበት ሀገር በሕጋዊ መንገድ መኖር ወይም እንደ ተጓዳኝ መንገዶች ያሉ አማራጮችን ሥራ፣ ትምህርት ወይም የቤተሰብ ስፖንሰርሺፕ መፈለግ ነው። ይህ ቪዲዮ ለአጠቃላይ መረጃና ለትምህርት ዓላማ ብቻ የተዘጋጀ ነው። ጥያቄ ወይም አስተያየት ካላችሁ እባክዎ በኮሜንት ይጻፉ። በቀጣይ ቪዲዮ እንዳቀርብላችሁ የምትፈልጉት መረጃ ካለ ኮሜንት ላይ ጻፉልኝ። ተአማኝነት ያለው መረጃ እንዲደርሳችሁ እባክዎ ላይክ፣ ሰብስክራይብ ያድርጉ እና ለሌሎች ያጋሩት። ስለተመለከታችሁ እናመሰግናለን።